ሰላም እንዴት ናችሁ? ሰላም ናችሁ? ይሄን ላደርግ ነው። የኔ ፀጉር በርበሬ ብቻ ነው ያልሞከርኩት እስካሁን ድረስ። ሁሉንም ሞክሬያለሁ፣ ግን ያው ተፈጥሮ ስለሆነ ተፈጥሮ ነው መሰለኝ ምንም አይነት ፀጉሬ ላይ ለውጥ አላየሁም። ግን ሸበት አለኝ እና የምቀባው ለፀጉሬ ቆንጆ እንደሆን ሳይሆን ወይም ለፀጉሬ ተስማምቶኝ ሳይሆን ቀለም ከምቀባ እና ብቀባ ይሻለኛል። ምክንያቱም ሸበቴን ማየት አልፈልግም። እዚህ ጋር ነው ያለው ሸበት እዚህ ፊት ለፊት ፀጉሬ ደግሞ የተከሰከሰ ስለሆነ ያስጠላል ሽበቱ እና ለሽበቱ ነው የምቀባው። ዛሬ ልቀባ ነው። ሱስ አደርጋለሁኝ። በሱስ ነው እንትን የምለው ምክንያቱም እኔ ሂናው ከነካኝ እጄ እንትን ነው የሚሆነው፣ የነፈሰበት እንጀራ ነው የሚመስለው። አልወድም ሂና እጄ ላይ ማለት ነው። እና እንደዚህ እለብሳለሁ። ሰዎች በሳምንት ይቀባሉ፣ እኔ በወር አንድ ጊዜ ይቀባሉ። ወር ሆነኝ ወር አለፈኝ ማለት ነው። በአሁኑ ብርድ ስለሆነ ብዙም አልተቀባሁትኝም በዚህ ወር ማለት ነው። ዛሬ ረመዳንም አይደለ ኢድም አይደለ፣ ስለዚህ እረፍቴ ነው። እስኪ እንደዚህ ልባስ ለሽበቱ ብዬ ነው እንጂ ግን ወደዛ ሲንኳተቱ መዋል። በፊት ዩቲዩብ ላይ ያየው ሁሉንም ነገር ስሞክር ያው ነው ደስ ብሎ የነበር የምሞክረው ፀጉሬ ላይ ለውጥ ይመጣል እያልኩ ማለት ነው። ግን ምንም ለውጥ ስላላየሁ አሁን ላይ እያስጠላኝ ነው የምቀባው። ግን ያው ለሸበቱ ስል እቀባለሁ። በጣም ነው የሚበጣጠሰው። ለምን እንደሆነ አላውቅም። እንኳን አይደለም ልስማማኝ ይበጣጠሳል። የት ነበረ ወይ? እናንተ የረመዳን ስራ ነው ልቤ ሸተት ይላል። ጉድ ፈላ። ነጭ ሽንኩርትና እንትን ጥሩ ነው ተብሎ በሱ ነው የበጣበጥኩት። ነጭ ሽንኩርት፣ ቀይ ሽንኩርት ቀቅዬ በሱ ውሃ ማለት ነው። በመኪና ስለፈጨሁት ለስለስ ያለ ነው። ዘይት አድርጌበት የምግብ ዘይት እና ደረቅ ዘይት አልወንድላ አድርገው ታዲያ ፍራቲ በቃ ከዚህ ከቀጠነ ይቅለጠለጥብኛል፣ ባንገቴ ምናምን ይመጣብኛል። እንደዛ ከሆነ ደግሞ አደርግ ትናንትና ነው የበጠበጥኩት። ብርድ ስለሆነ በብርድ ሰዓት ስላልተጠቀምኩኝ እንዳለ ሸበቱ ወጣል። ሸበቴ ወጣል። እንዴት አድርጌ ልቀባ? አንዴ የሆነች ልጅ ቀብታኝ መስማም ደስ ሲል። ሰው ሲቀባችሁ በጣም ነው ቆንጆ ነው። በተለይ ደግሞ የሚችል ሰው እኔ ሽበቱን ማየት አልፈልግም። ስማሙ ለስቅዱስ አምላክ በፊት በየወሩ አቀባ ነበረ። አሁን ግን ብርድ ስለነበረ ስለማልቀባ በጣም ነው የወጣው ሽብርቱ።
ስለዚህ እንደዚህ ከሆነ ሸበቱ ይቀላል። ሸበቱን ላለማየት ነው። ውስጥ ቆዳው ነው ማግኘት ያለበት። ልጅቱ ይሄን የሚቀባትና ከፀጉሩ ቆዳውን በደንብ ቀቢ፣ ዋናው ቆዳው ነው ትለኛለች። እኔ ስልቹ ነኝ፣ በጣም ነው የምሰለችው። ትንሽ ትንሽ እያደረኩ መቀባት አልችልም። ግን ስለዋለ ስላደረ ነው። ሂና ይመስል የሆነ እንትን አድርጌበታለሁ። ቀይ ነገር ከረክ ነው የሚሉት፣ ከረክ ለዛ ነው ቀይ የሆነ በጣም ፀጉሬ እንዳያቀላብኝ እንጂ በጣም እኔ የምፈልገው ሽበቱ እንዲቀላ ብቻ ነው። ሌላውን አልፈልግም። አያቀላም። በነገራችን ላይ የኛ ሀገር ሂና ይቀላና እኔ ተቀብቼ አላውቅም። ኢትዮጵያ ግን ሂና ተቀብተ ነው ምናምን ቀላ ሲሉ ሰማለሁኝ። እዚህ ግን አያቀላም። ሽበቱን ብቻ ነው የሚያቀላ። የኔ ፀጉር አይቀላም፣ ሽበቱ ብቻ ነው የሚቀላ። ወይዬ እንደከመኝ ፈጣሪ ትዕግስት ስጠኝ። ሩደዛ ሲለው ጥላ ላይ ለፀጉር መድከም የግንባሬ ፀጉር መሸሽ ሳይሆን ብጥስጥስ ነው የሚለው። አልሸሽም ግን መሸሽ ይሻላል። ጽድት ብሎ ሲሸሽ ይሻላልና ሲመልጥ የኔ አልመለጠም፣ ግን ክስክስ ነው ያለው። ያልሞከርኩት ነገር የለም፣ ግን ያው ነው። ይልቅ ብዛቱ እየቀነሰ ነው። በጣም ዝም ብሎ ብዙ ነው የነበረው፣ ቁመት የሌለው ብዛት ብቻ ማለት ነው። አሁን ብዛቱ ቀንሶልኛል። ምክንያቱም ያደክመኛል፣ በስቶ ብቻ ምን ያደርግልኛል። የዛሬ ቡና ግን ከለሩ ራሱ ተቀይሮብኛል። ነው እንትን ፊልተር ስለሆነ ነው። ኦኬ ፊልተር ስለሆነ ነው። ሲቆይ እዛ እና እዚህ አንድ አይደለም። ካሜራው ፊልተር ነው። እኮ ምንድን ነው ያን ከረቡ ነው እንደዚህ ያቀለው ወይስ ምን ነው እላለሁ። በቃ ፊልተር ስለሆነ ነው።
ይህ ያልደረሰው አለ ነገር አለ። ይሄንን ውይ ተንጠለጠለብኝ ቢጃማዬ ላይ ሊያስቀይረኝ ነው ቢጃማው። ፀጉሬ ግንባሬ ተበጣጠሰ ስላት እንደዚህ ሂና ተቀቢ ሂና ስትቀቢ ላይ ነበር። አንድ ልጅ እስኪ ልቀባው እንደዚህ እስከ ግንባሬ ድረስ እንግዲህ ከዚህ በላይ ፊቴን አለቀልቀውም መቼም እኮ በመስታወቱ ሳየው ትክክለኛ ሂና ነው። ወይኔ በዚህ ያልደረሰው አለ ታች ከስሩ ከስር የሚወጣውን ሸበት እንዳቀላለኝ። በተለይ ግንባሬ ላይ ነው የሚወጣብኝ ሸበት። የወጣብኝ በብዛት እዚህ አካባቢ ነው። እዚህ ላይ እዚህ አካባቢ ያለኝ ትንሽ ያኔ ብዙም አይደለም። በእርግጥ ግን አልፎ አልፎ አንድ ስለሆነ ሲቀላ ከጥቁሩ ፀጉር ጋር ሲቀላቀል አያስታውቅም። እዚህ ጋር ምንድን ነው የምታየው? ፀጉር አይደርሰውም እንዴ? ወይኔ ይካበዳል መርግ እዛውም ፀጉሬዋን ትንሽ ስለሆነ በጣም ነው እንደግመው። ወየ ወደታች ጉንብስ ስል የሆነ ናዳለ። ወይ በሁለቱም ተቀዶ ቁጭ አለ። እሺ በነገራችን ላይ ፀጉሬ እስከታች ድረስ የመጣ ነው። የፊቴ ፀጉር አለ ፊቴ ላይ ፀጉር ተነክቶ አያውቅም። እንደዚሁ ነው እድሜ ልኩን ማለት ነው።